አዲስ አበባ በየዕለቱ ራሷን ያደሰች ውበትና ዘመናዊነትን እየተላበሰች ያለች የለውጥ ማዕከል ናት። ነገር ግን ይህች ታላቅ መዲና በየቀኑ የምታመነጨው የደረቅ ቆሻሻ ለበርካታ አስርት ዓመታት ወደ አንድ ስፍራ ያመራ ነበር። ከአራቱም ማዕዘናት የሚነሱት ደረቅ ቆሻሻዎች የሚያርፉበት ያ ስፍራ ደግሞ ረጴ ወይም በተለምዶ ቆሼ በመባል ይታወቃል። ይህን ስፍራ ከ60 ዓመታት በላይ ጠንቅቀው የሚያውቁት አቶ ፍቃዱ ዳባ ውልደታቸውም እድገታቸውም እዚሁ ነው። እሳቸው 6 አስርት ዓመታትን ወደ ኋላ ተጉዘው የዚህን ቦታ የቀድሞ መነሻ እንዲህ ያስታውሳሉ። ይሄ ቆሻሻ ሲመጣ እዚህ አካባቢ ላይ 4 ቤቶች ናቸው ያሉት። 4 ቤት ብቻ 4 አባወራ ማለት ነው። ከዛ ውጪ አሁን የምታየው ዙሪያውን ያለው ምንም ደን ነው። እንግዲህ ቆሻሻው ከጊዜ ሂደት ብዛት እየሰፋ ነው የሄደው። ዘመናት ሲነጉዱ ይህ ስፍራ ለአቶ ፍቃዱ ዳባና ለአካባቢው ነዋሪዎች የዕለት ተዕለት ስጋት ሆነ። የሚለቀው ጠረን እንዲሁም የሚስተዋሉ ችግሮች ሕይወትን የሚፈትን ከባድ ፈተና ነበር። አካባቢው የዝንብ ትንኞች እንደገና ሽታ እየበዛ በአካባቢው ላይ ትንሽ የጤና ጉድለት ማስከተል አይነት ነገር አለ። የወንዝ መበከልን አምጥተዋል። ዝርፊያዎች ነበሩ። እንደ ምሽግነት የሚጠቀሙበት ነበረ። ከተለያየ ቦታ እየመጡ ዘርፈው እዚህ ጋር ሰው አያልፍም። ሰው መኪና ፓርኪንግ ማድረግ አይችልም። በቃ ዘርፈው እዛ ውስጥ ይገባሉ። ተከተለ መግባት አትችልም። ያው ተዘርፈው ወደ ቤት መሄድ ነው። አዝነው የበርካቶችን ሕይወት ከነጠቀው ያ አሳዛኝ አደጋ ጀምሮ የበርካታ ማህበራዊና አካባቢያዊ ችግሮች ምንጭ የነበረው የረጲ የደረቅ ቆሻሻ ማስወገጃ ዛሬ ያ ታሪኩ ተቀይሯል። አበባ ከተማ አስተዳደር የሶሊድ ዌስት ፋይናል ላንድ ዲስፖዛል ረጲ የምንለው በተለምዶ ቆሼ ነው የሚባለው። ከዚህ በፊት እንደሚታወቀው በከተማ ደረጃ በጣም ከፍተኛ አደጋ ያደረሰ በህይወትና በንብረት ላይ ከፍተኛ ጉዳት ማድረሱ ይታወቃል። ከዛም በኋላ ደግሞ ያ ጉዳት ከደረሰ በኋላ ከተማ አስተዳደሩ እዛ አካባቢ የነበረውን ችግር ለመፍታት ነዋሪዎቹን ከዛ የማውጣት ስራ ነበር የሰራው። ትላንት በችግር ውስጥ ለነበሩት ለአካባቢው ነዋሪዎችም ሆነ በዚህ ቦታ የዕለት ስራቸውን ለሚከውኑ ወገኖች እንዲህ ያለውን ሰላማዊ ዛሬን ማየት ፈጽሞ የሚታሰብ አልነበረም። እኛው ማሽን በምንሰራበት ጊዜ ስቀቀን ነበረ። ሰው እንገጫለን፣ ሰው ይሞታል እና ያለው ነገር በጣም ከባድ ነበር። ሰው ይታሰራል። አንድ ጊዜ ወጥተን ጎማ ተንፍሶ የሚወጣበት ብዙ ነገር የምንፈተንበት ነበረ። አሁን ያለው ፍሪደም ራሱ ነፃነት ነው የሚሰማን። በዛን ሰዓት ራሱ ተሸማቀን እየተቸገርን እየተንጠላጠሉብን፣ አሁን ያለው በጣም ደስ የሚል ነው ያለው ራሱ ሴፍቲው ራሱ። ጫሪዎቹ በጣም ከብዛታቸው የተነሳ አብዛኛውን ቦታውን ይሸፍኑታል። መኪና በነፃነት ገብቶ መድፋት ስለማይችል የዛ ችግር ነበረ። ፉኩካ ቴክኖሎጂ የሚባል ነው። ያው ከጃፓን አገር የተቀዳ ነው። እዛው ነው የጃፓን ቴክኖሎጂ ነው። ይህ ቴክኖሎጂ ዋነኝነት በመድፊያ ቦታዎች ላይ የሚተገበር ቴክኖሎጂ አይነት ነው። ይሄንን የጽዳት አስተዳደር ኤጀንሲ ባለሙያዎችን በመላክ ጃፓን ሀገር በማሰልጠን ወደዚህ በመምጣት ይህን ቴክኖሎጂ እዚህ አካባቢ እንዲተገበር ተደርጓል። በዋነኝነት ምን ለውጥ መጡ የሚባለው ከሆነ ይህን ቴክኖሎጂ በመጠቀም አንደኛ ሽታን ቆሼ ላይ የተፈጠረውን ሽታ በጣም መቀነስ ተችሏል።
ሁለተኛ ቆሼ በፊት በጣም የሚታወቀው በእሳት ነበር። እሳት በጣም ጭስ ነበር፣ አካባቢው በጣም እሳት ይነሳ ነበረ። እሳትን መቀነስ ተችሏል። ሶስተኛ ደግሞ ዋነኛነት የመድፊያ ቦታ አገልግሎት እድሜን የመጨመር ስራ ጠቅሞናል ማለት ነው። የአዲስ አበባ ከተማ የጽዳት አስተዳደር ኤጀንሲ የበርካታ እጆች ውጤትን አዳምሮ ረጲ የትላንት የጭጋግ ገጽታውን ገፎ ወደ አዲስ ተስፋ እየተሻገረ ነው። ቆሻሻ የሚወገድበት ቦታ ነው። ቆሻሻ የሚወገድበት ቦታ ደግሞ የተለያየ ኢንቫይሮንመንታሊ ኢምፓክት የሚያመጡ ነገሮች አሉ። እነሱን ለመቆጣጠር አንደኛ የምንሰራቸው ስራዎች እርከን ስራ ነው። እርከን ስራ የመስራት ስራ ነው። ሌላ ከእርከኑ ጋር ተያይዞ እርከኑ ላይ አሁንም ደግሞ ጋዝ ቬንቲንግ የሚባል ፓይፖች እንታክላለን። እነዛ ደግሞ የሚጠቅሙት ለምንድን ነው? ሳይት ውስጥ የሚፈጠሩ ሚቴን ጋዞች አሉ፣ በቆሻሻ ምክንያት የሚፈጠር ማለት ነው። እነሱ ውስጥ ለውስጥ ሄዶ የተለያየ የመሰንጠቅ እሳት የማስነሳት እንትኖች ስላሉ እሱ እንዳይፈጠር ሚቴን ጋሱን ቀጥታ ወደ አየር እንለቀዋለን ማለት ነው። ሚዛን በቆሻሻ አስተዳደር ወይም በላንድ ፊል አካባቢ እጅግ በጣም ወሳኝ ከሚባሉት ፋሲሊቲ አንዱ ነው የሚዛን አገልግሎት። እኛ እዚህ ጋር ዘመናዊ የሆነ ዲጂታል ሚዛን ነው የተገነባው። ይሄ ዲጂታል ሚዛን ዋነኛ የከተማዋ ቆሻሻ ምን ያህል ነው የሚለውን ለማወቅ ይረዳል። ጥናትና ምርምር የሚያደርጉ በቀላሉ ትክክለኛውን መረጃ ስለ ቆሻሻ፣ ስለ አዲስ አበባ አጠቃላይ መረጃ ለመስጠት የሚያገለግለን ነው። ሁለተኛ በፊት የሚሰራው በግምት ነበረ። ግምት ማለት መኪኖቹ ጭነው ይመጡ ነበረ። እሱ ደግሞ ጭነው ከመጡ ለተለያዩ ነገር ተጋላጭ ነበር። ይሄ አሰራር ማለት ነው የበፊቱ ከብልሹ አሰራር ጋር በጣም ይገናኝ ነበር። ይሄ ሚዛን ግን እጅግ በጣም ዘመናዊ ሚዛን ነው። አንደኛ ደረቅ ቆሻሻው ብቻውን ከነ መኪናው ይመዘናል። ከዛ ደፍቶ ከመጣ በኋላ ብቻውን ቀናንሶ በራሱ ቴክኖሎጂ ምን ያህል ቆሻሻ ነው የሚለውን የሚነግረን ነው። ስለዚህ ከበርካታው ስብስብ ነገር አንደኛ የከተማውን ቆሻሻ ምን ያህል ነው ያሳውቀናል። ሁለተኛ ብልሹ አሰራር እንዳይኖርም ክፍተት እንዳይኖርም ምቹ ሁኔታ ፈጥሯል። ሰራተኞች የስራ ቦታ ምቹ ለማድረግም ጭምር አዳራሾች እና የምግብ ካፍቴሪያዎች፣ የሰራተኛ ቢሮዎችን ጭምር እዛ አካባቢ እንዲሰራ አደረግን። ከሁሉም በላይ ደግሞ ከዚህ በፊት እንደ ከተማ ራሱ ትላልቅ ወንጀል የሰሩ አካሎች ከተለያየ አካባቢ ይመጡና እዛ ውስጥ ነው የሚቆዩት። ለጸጥታ አካል ጭምር አስቸጋሪ የነበረበትን አጥር ዙሪያውን በሙሉ በማስኖሪ እንዲነሳና ከዛ በኋላ ዙሪያው በብሎኬት እንዲታጠር ነው ያደረግነው ማለት ነው። የከተማ አስተዳደሩ ለስፍራው የሰጠው ትኩረት ዛሬን የተሻለ አድርጎታል። ይህንን ስራ በመስራታችን ማህበራቶቹ ገቢ ማግኘታቸው ብቻ ሳይሆን ከተማው ማጽዳት ብቻ ሳይሆን በክብርት ከንቲባችን በሶሊድ ዌስት ማኔጅመንት ላይ እንደ ከተማም ጭምር በዓለም ደረጃ የተሸለምንበት ሁኔታ ነው ያለውና መንግስት ከተማ አስተዳደሩ ለረጲ ከሰርኩላር ኢኮኖሚ ጋር ተያይዞ ተግባራዊ እንዲደረግና ለዚህ ደግሞ የሚያስፈልገውን አደረጃጀት፣ በጀት፣ ድጋፍ እያደረገ ነው የሚገኘው። ዛሬ የተሰራው ስራ ነገ ለበለጠ ተግባር መሰረት እየጣለ ይገኛል። ውብ አዲስ አበባን በመፍጠር ሂደት ውስጥ የዚህ ቦታ ገጽታ መቀየር ከፍተኛ ሚናን ይጫወታል። እኔ በጣም ነው ደስ የሚለኝ እንደዚህ ሳይቱ። አሁን ቆሻ አይመስልም፣ ሽታ የለም፣ ምን የለም። መኪና እንደፈለገ ነው ገብቶ የሚወጣ። ያው ተሻለ ከዚህ በኋላም ደግሞ እንሰራለን ብለን ነው የምናስበው። በጣም ደስተኛ ነኝ እንደዚህ በመሆኑ ማለት ነው። እሳት የለም፣ መናድ የለም፣ የፍሳሽ ቆሻሻው አካባቢ መብከል የለም። ሽታም ራሳችሁም እንደምትመሰክሩት ሽታ አሁን በዚህ ሰዓት ላይ ምንም አይነት ሽታ የሚሰማበት ሁኔታ የለም። ምክንያቱም ሰቢ ኤሮቢክ ኦክሲጅን ከገባ ያንን እዛ ውስጥ ሆኖ የሚሸተውን ሜቴን ሁሉ በመቀነስ በዚህ ልክ የተለያዩ ነገሮችን በመቆጣጠር አንዱ የተሻለ ሁኔታ መፍጠር ችለናል። ረጲ ከትላንት ስጋትነት ወደ ነገው የመዲናዋ አዲስና ውብ ገጽታ ለመሆን ጉዞውን በጽኑ ጀምሯል። ረጲ ፋይናል ላንድ ፊልን ለዋናው እዛ አካባቢ ሴፍ የሆነ ከስጋት ነፃ የሆነ አስተማማኝ ኤንቫይሮንመንት መፍጠር ነው አንደኛው። ሁለተኛው ለአካባቢ ህብረተሰብ
የማያስቸግር ለኑሮ የማያስቸግር እንዲሆን ማድረግ ነው። ዛሬ የምናየው ቦታ በአንድ ወቅት የመዝናኛ ቦታ ሆኖ ልናየው እንችላለን። ያ እንደሚሆን ደግሞ ተስፋ የሚሰጡ ነገሮች አሉ። ኮምፓክት አድርገ ትርኢት አድርገ ሴትል ማድረግ ችለናል። ችግኞችን ተክለን መጽደቅ ጀምረዋል። ስለዚህ ይህንን በስፋት ከሄድንበት ከስጋትና ሽታ የነበረውን ቦታ ነፃ አድርገን ልክ ወንዞቻችንን ነፃ እንዳወጣንና መዝናኛ አካባቢ እንዳረግ ነው ይሄኛውም ወደዛ የማይቀየርበት ምንም ምክንያት አይኖርም ማለት ነው።